አላለ እንዴ? ሊቭ አለውን በቃ ማትሰራ ከሆነ ከዚህ ውጣና እዛ ጋር የምታራምደውን አራምድ። ኖ ሞቼ ይገኛል። ይህን ጉዳይ ያዝኩት እኔ ነኝ። ከዛ ነው እንደዚህ ሲሉ እኮ እንትን እንደዚህ ሲሉ እኮ እንትን እየተባለ መስመሩን ያስቀይሩታል ማለት ነው። ሀው ካህን እንዴት ነው የምትሰሩት? እንግዲህ ተግባባን አይደለ? እነዚህ ችግሮች እያደጉ በሄዱ ቁጥር የልጅቷን ሀቅ እንዳናገኝ እንቅፋት ነው የሚሆኑብን። በቃ ወይ ዘረኛ ከሆናችሁ ሂዱና እዛው ዘራችሁን እንትን በሉ። ለልጅቷ የሚያስቡ ሰዎች ሁለትም አንድም ከሆኑ ያንን ስራ ይሱት፣ ልቀቁላቸው። ኖ እዚህ ጋርም ከእናንተ ጋር እንሆናለን፣ መፍትሄ እንፈልጋለን። መንግስት እጁን ያስገባና የያዛት ይልሃል። እዛ ጋር ሴት ደግሞ መንግስት እሱ ነው እንዲህ የሚያስደርገን ምናምን ብሎ ደግሞ መልኩን ቀይሮ እንትን ይላል። ሀው እንዴት ነው አንድን የምናደርገው? ሰብአዊ የሆነ ስራ ላይ ስንሰራ ለልጅቷ በቃ ሀና ብለህ ስቴፕ ባይ ስቴፕ ልዩነትን አጥበህ በመሄድ ካልቻልክ የምንሄድባቸው መንገዶች እየተጣመሙ ይመጡና ዋጋ ያስከፍሉናል። እየደበዘዘ ይመጣና መጨረሻ ከወሬ ዘለለ ምንም አላረጋችሁም ይመጣል። የሰው ልጅ መለኪያው ደግሞ የጀመረውን ነገር ከጫፍ ሲያደርስ ነው። አንድ ሰው ይሰራልም አይሰራልም የሚባለው ጉዳይ አጀንዳ መሰብሰብ ሳይሆን አጀንዳ ማበሻ አጀንዳ አለ እኮ መፍጠር የሚቻል የተጀመረው ነገር ዳር መድረስ ነው። ለዛ አንተ ምን ያህል ቁርጠኛ ነህ ነው። እኔ ዛሬ ይህንን ማውራት የፈለግኩት ግሩፓችን ላይ 3 ኦዲዮ አስቀምጫለሁ። 2 ኦዲዮ አስቀምጫለሁ። በዓል ነው፣ እንኳን አደረሳችሁ። ፕላኔን እያንዳንዱን ነገር አስቀምጫለሁ። አሁን እኔ ለእናንተ ነግራችኋለሁ ያሰብኩትን። ያንን ሀሳብ ተስፍሽ ጥሩ ነው፣ በዚሁ ቀጥልበት፣ ምንተጋገዝ ከሆነ እንተጋገዝ ምትሉኝ ከሆነ ወይ አይ ተስፍሽ ይሄ ነገር ከዚህ አንጻር ልክ ስላልሆነ ደግሞ እንደ አንድ ወንድም ገብታችሁ አሁን እንድታወሩኝ ይፈልጋለሁ። አይ ያየህበት አንግል ይሄ እንትን አይደለም፣ ስለዚህ ይሄን ብታስተካክለው ይሄኛው ቢሆን የሚለውን ነገር ከእናንተ በትክክል ስለ ሀና የምታስቡ ሰዎችን ነው ማወራው። ተግባባን አይደለ? ስለ ሀና የምታወሩ ሰዎችን ነው የምንፈልገው። ስለዚህ ያሰብነው ነገር ወንጀለኞቹን እንዴት እንይዛለን ምናምን አይደለም። በውስጥ የሚወራ ምናምን ነው አካሄድ ነው፣ ሀሳብ ነው። እንዲህ እናደርጋለን፣ እንዲህ ስናደርግ ይሄ ነገር ከቁጥጥር አይወጣም፣ አንድል ማድረግ እንችላለን። እኔ ግሩፑ ላይ ማውረተን ከተስማማንበት በኋላ ወደ ህዝቡ መጥቶ እንድንወስን ነው። ሌላ የተለየ ነገር የለም። ተግባባን። ኦዲዮ አስቀምጬላቸዋለሁ። ትላንትን ያስቀመጥኩት ዛሬም ድምፅ አስቀምጫለሁ። እስካሁን መልስ አልተሰጠኝም። ስለዚህ አክት ማድረግ አለብኝ። አንድ ቀን በቆየው ቁጥር እኔ ልጅቷ ጋር እየዘገየውባት ነው ብዬ ነው የማስበው። አንድ ቀን ወደኋላ በቀየሩ ቁጥር እንትና ነገ ምን ሊሆን ከእንትና የሆነ ነገር ልጠብቅ ባልኩ ቁጥር እኔ እየዘገየው ነው። እንትና መልስ እስኪሰጠኝ እያልኩኝ በምጠብቅበት ልክ ልጅቷ የምትወጣበትን ነገር እየተበላሸ ነው። ነገሮች ከተበላሹ በኋላ ደግሞ መድረስ አልፈልግም። ነገሮች ተቀዛቅዘው እንትን ብሎ ምናምን አይደለም። በመጀመሪያ ደረጃ ያሰብኳቸው ነገሮች አንደኛ በምንም ጉዳይ የሆነን ጉዳይ ለህግ ማቅረብ የሚቻለው በስርዓትና በህግ ነው አይደለ? ለህግ ማቅረብ የሚቻለው የእሷ ቤተሰቦች ክስ ሲመሰርቱ ነው። ለሆነ ነገር መነሻ ያስፈልጋል። የእሷ ቤተሰቦች ክስ ልጃችን እንደወጣች ቀረች በእንደዚህ አካባቢ ይህን ጉዳይ የሚመለከተው ነገር አይቶ ፍርድ እንዲሰጠኝ ብለው በዛ በቀበሌ ማህበረሰባቸው ጋር እዛ ባለበት ፍርድ ቤት ክስ መመስረት አለባቸው። ለፖሊስ ማሳወቅ አለባቸው። ከዛን ፍርዱ በፌዴራል ደረጃ እንዲታይላቸው ደብዳቤ ማጻፍ አለባቸው። የትብብር ደብዳቤ ከየት? ከፍርድ ቤት። በቃ እንደዚህ ስለሆኑ ይህንን የሚመለከተው ከአቅም በላይ ስለሆነ ወንጀሉ ድንበር ተሻጋሪ ስለሆነ የፌዴራል ፖሊስ ትብብር ይደረግላቸው፣ ጉዳዩ ይታይላቸው ብሎ ፍርድ ቤቱ ከዛ ደብዳቤ ከጻፈላቸው ያንን አያይዘው ደግሞ ቀጥታ ወደ አዲስ አበባ ይመጣሉ ማለት ነው። ቀጥታ ወደ አዲስ አበባ ከመጡ በኋላ አዲስ አበባ ላይ
የሚመለከታቸው መስሪያ ቤቶች አሉ። ከዛ ከድጋፍ ደብዳቤው እሳቸውም ከጠየቁበት ትብብር ይደረግልኝ ከተባለበት ሁለቱ ደብዳቤ ጋር ሌላ አንድ ሶስተኛ ደብዳቤ ተጨምሮ ለተለያዩ ድርጅቶች ያስገባሉ። እንዲህ የምትባል ልጅ ጠፍታኛለች፣ ለአኤኦሚዮ፣ ለሴቶችና ማህበራዊ ህጻናት፣ ለኢትዮጵያ ፍትህ ምናምን፣ ለፌዴራል ፖሊስ፣ ለኢንሳ፣ ለእያንዳንዱ በግልባጭ ከ15 በላይ ደብዳቤዎች ተጽፈው በጎ ስራ የሚሰሩትንም እነቅልቦችን ጨምሮ እባካችሁ ትብብር ይደረግልኝ እውቅናው። እነዚህ ፋይሎች እዛ መስሪያ ቤቶች ባይሰሯቸው እንኳን ገቡ ማለት